በቅዱስ መጽሐፍ ውስጥ የተጠቀሱ 20 ተአምረኛ እጽዋቶችና ፈውሳቸው። በዘመናዊ ላቦራቶሪ ምርምር ሳይሆን ከሺህ ዓመታት በፊት በቅዱስ መጽሐፍ ውስጥ የተካተቱ ታላላቅ የተፈጥሮ መድኃኒቶች ቢኖሩስ? ዛሬ ብዙዎቻችን ለጤና ወደ ፋርማሲ እንሮጣለን። እነዚህ ከዘመናዊ ፋርማሲ የምንገዛቸው መድኃኒቶች ብዙ የጎንዮሽ ጉዳት እንዳላቸው በሐኪሞች አንደበት እንኳን ይነገራል። ነገር ግን ፈጣሪ በመሬት ላይ የበቀሉ እጽዋትን ለሰው ልጅ መድኃኒት እንደሰጠም ረስተናል። ዛሬ በዝግጅታችን መጽሐፍ ቅዱስ ውስጥ የተጠቀሱ በዘመናዊ ሳይንስ ፈዋሽነታቸው የተረጋገጠ 20 እጽዋትን እንመለከታለን። ከዕጣንና ከከርቤ እስከ ወይራ ዘይት እንሶስላን ጨምሮ እነዚህ ተረት ተረት አይደሉም። የሰውነት መቆጣትን፣ ኢንፍላሜሽንን የሚቀንሱ፣ የስኳር መጠንን የሚያስተካክሉና ልብን የሚጠብቁ የተፈጥሮ ጸጋዎች ናቸው። በነገራችን ላይ ኢንፍላሜሽን ለሁሉም በሽታ መንስኤ እንደሆነ ይነገራል። በተለይም ቁጥር 17 ላይ በጥንት ዘመን እንደ ወርቅ የሚታይና አሁን ላይ ለስኳር በሽታ ፍቱህ መድኃኒት ሆኖ እያገለገለ ያለ ነው። ቁጥር 20 ላይ ደግሞ በመጽሐፍ ቅዱስ ውስጥ ከ500 ጊዜ በላይ የተጠቀሰ የልብ ጠባቂ ይሉታል። እስከ መጨረሻው አብራችሁን ቆዩ። አንደኛ እሬት። በዮሐንስ ወንጌል ምዕራፍ 19 ቁጥር 39 ላይ ኒቆዲሞስ የጌታን ስጋ ለመገነዝ እሬትና ከርቤ እንደገዛ ተጠቅሷል። ዛሬ ሳይንስ እሬትን ለቆዳ ቁስል፣ ለቃጠሎና ለሴል እድሳት ያለውን ከፍተኛ ጥቅም አረጋግጧል። ሁለተኛ ዕጣን። ለጌታችን ከተሰጠው ስጦታዎች አንዱ ዕጣን ነው። በዘመናዊ ጥናት ባስፎሊክ አሲድ የተባለ ንጥረ ነገር በውስጡ ስለሚገኝ ለመገጣጠሚያ ህመም እና ለሰውነት መቆጣት እንደ ትልቅ መድኃኒት እያገለገለ ይገኛል። ከርቤ ለጥርስና ለድድ ጤንነት እንዲሁም ለቁስል ማድረቂያ የሚውል ተፈጥሯዊ አንቲባዮቲክስ ነው። አራተኛ የወይራ ዘይት። የወይራ ዛፍ ማር ወዳለበት ምድር ይላል ዘዳግም 8 ቁጥር 8 ላይ። የወይራ ዘይት የልብ ደም ቧንቧዎችን ከስብ ክምችት የሚከላከል ፈዋሽ ወርቅ ነው። አምስተኛ ነጭ ሽንኩርት። እስራኤላውያን በግብፅ ሳሉ ይበሉ የነበረው ሽንኩርት ዘኍልቍ ምዕራፍ 11 ቁጥር 5 ላይ ለደም ግፊትና ለሰውነት በሽታ መከላከያ አቅም ቁልፍ እንደሆነ ይታወቃል። ስድስተኛ ቀይ ሽንኩርት። በውስጡ ባለው ኩሪስቲን አማካይነት ለአለርጂና ለሳንባ ጤንነት ከፍተኛ ድጋፍ ይሰጣል። ሰባተኛ ሰንበጥ ወይም ሂስጶ። በሂስጶ እርጨኝ እነጻለሁም ይላል መዝሙረ ዳዊት ምዕራፍ 51 ቁጥር 7 ላይ። ሂስጶ ለሳንባ ንጽህናና ለጉሮሮ ህመም ባህላዊ ሕክምና ላይም የሚታወቅ ተክል ነው። ስምንተኛ ቀረፋ። በዘጸአት 30 ላይ በተጠቀሰው ቅባት ውስጥ ይገኝ ነበረ። ቀረፋ የደም ስኳርን መቀነስ ረገድ ተወዳዳሪ የሌለው ቅመም ነው። ዘጠነኛ ካሳሪያ ወይንም መጠሪ። ከቀረፋ ጋር የሚመሳሰል ለሆድ ጤንነትና ለቫይረስ መከላከያ የሚረዳ ቅመም ነው። አስረኛ ሮማን። የሊቀ ካህኑ ልብስ ላይና በሰለሞን ቤተ መቅደስ አምዶች ላይ በምስል ተቀርጾ የሚገኘው ሮማን የደም ግፊትን የሚቀንስና ደም የሚያነጻ ታላቅ ፍሬ ነው። 11ኛ ሳፍሮን። መኃልየ ሰለሞን የጠቀሰው ሳፍሮን ለጭንቀት፣ ለድብርት ፈውስ እንደሚሰጥ በዘመናዊ ሕክምናም ተረጋግጧል። 12ኛ ተልባ። በምሳሌ 31 የተጠቀሰችው ባለሙያ ሴት በተልባ ትሰራ ነበር። ተልባ ለጭንቅላት ጤንነትና ለልብ ስራ የሚጠቅመው በኦሜጋ 3 የበለጸገ ነው። 13ኛ ከሙን። ኢሳያስ ምዕራፍ 28 ላይ እንደተጠቀሰው ከሙን ለምግብ መፈጨትና ለሆድ መነፋት ፈጣን መፍትሄ ነው። 14ኛ ድንብላል። መና እንደ ድንብላል ዘር ነጭ እንደነበረ ተጽፏል። ዘጸአት 16:31 ላይ። ድንብላል ከሰውነታችን ውስጥ መርዛማ ማዕድናትን ለማስወገድ ይረዳል። 15ኛ የሰናፍጭ ዘር ወይንም ማስተር ሲድ። ጌታችን ለሃይማኖታዊ ምሳሌ ያደረጋት ሰናፍጭ በውስጧ ካንሰር የመከላከል ንጥረ ነገር እንዳላት ተደርሷል። 16ኛ ናና። በማቴዎስ ወንጌል ምዕራፍ 23 ቁጥር 23 ላይ የተጠቀሰው ናና ለጨጓራ መረበሽና ለሆድ ህመም የተረጋገጠ ፈውስ አለው። 17ኛ
ውድ ቤተሰቦቻችን 17ኛን ከመጀመራችን በፊት ሰብስክራይብ፣ ላይክ እያደረጋችሁ የቻናላችን አጋር መሆናችሁን ብታሳዩን በትህትና እንጠይቃለን። 17ኛ እርድ በመኃልየ መኃልይ የተጠቀሰው ከርከም እርድ እንደሆነ ምሁራን ይናገራሉ። እርድ በአሁኑ ጊዜ በዓለም ላይ በከፍተኛ ደረጃ ለቁስል ኢንፌክሽን ማከሚያ የሚውል ሱፐር ቅመም ይሉታል። 18ኛ ዝግባ በዘሌዋውያን 14 ላይ ለለምጽ መንጻት አገልግሎት ላይ የዋለው የዝግባ ዘይት ለቆዳ ህመምና ለፈንገስ መከላከያ ሆኖ ያገለግላል። 19ኛ ገብስ በመጽሐፍ ቅዱስ ዘመን ዋነኛው ምግብ የነበረው ገብስ በውስጡ ባለው ቤታ ግሉካን አማካይነት መጥፎ ኮሌስትሮልን ከሰውነታችን ያስወግዳል። 20ኛ ወይን መጽሐፍ ቅዱስ ውስጥ ከ500 ጊዜ በላይ የተጠቀሰው ወይን በውስጡ ሪቨርቶላር የተባለ ንጥረ ነገር ይዟል። ይህ ንጥረ ነገር እርጅናን ሂደት የመቀነስና የልብ ቧንቧዎችን የሚጠብቅ ተአምረኛ ኃይል አለው። እንግዲህ ተመልካቾቻችን እነዚህ 20 እጽዋቶች እንደሚያሳዩን ፈጣሪ ለጤናችን የሚያስፈልገውን ነገር ሁሉ በዙሪያችን ባሉ አትክልቶች ውስጥ አዘጋጅቷል። ዛሬ ሳይንስ የሚናገረው መጽሐፍ ቅዱስ ከ1000 ዓመታት በፊት ነግሮናል። ታዲያ የትኛውን መጠቀም እንጀምር? የምግብ ዘይት በወይራ ዘይት መተካት፣ ጠዋት በሻይና በቡና ላይ ቀረፋ መጨመር። ተመልካቾቻችን እነዚህን እያንዳንዱን እጽዋቶች በሚቀጥለው ቪዲዮ ላይ እንዴት በዕለት ተዕለት ኑሯችን ላይ ማካተት እንደምንችል እያንዳንዱን ግብዓቶች ዝግጅታቸውን በተራ በተራ እንመለከታለን። እስካሁን የተጠቀማችሁ ያላችሁ ቤተሰቦቻችን ካላችሁ ኮመንት ላይ ልምዳችሁን ብታጋሩን ሌላ ሰው ይማርበታል። እንግዲህ ተመልካቾቻችን የዛሬው መረጃ ይሄን ይመስላል። እስከሚቀጥለው ቪዲዮ ጤናችሁን በፈጣሪ ቃልና በተፈጥሮ ጸጋ ይጠብቁ። ቸር ያቆየን።